ማርያምን ትወዱኛላችሁ አሁን በደንብ እኔ ከወለድኩ ልጄን አልክድም ወልጃለሁ ብዬ ነው የምነግራችሁ አባቴ ሙትን እኔ ጊፍት እንዳይቀርብኝ የሰው መውደድ እንዳይቀንስብኝ ምናምን አይደለም ኩርት ብዬ ልጅ ከወለድኩ ወልጃለሁ ልጅ አለኝ እያልኩ ነው የምሸቅለው ልጅ አለኝ እያልኩ ነው ምቆላው ማርያምን አልዋሻችሁም ልጄን አልክድም ዝዬኔ ፍቅር እንዴ ውዴ ካንቺ ዋይጂ ነው ማንንም ትባላው አንተ ከዛ ጥቀርሻ ነው ምናምን ያልከው ካንተ ከመውለድ ያስተሳሰብ ድሃ የማህይም ድሃ የገንዘብ ድሃ ፊትህን በፊልተር አቅልተ የምትዞር ቡሽቲ ልጄ ምን ይማራል እስኪ ልጄ ምን ይማራል እስኪ ንገረኝ ማርያም ምን አሁን ከእንዳንተ አይነት ቦልድ ምንድነው ድሃ ነክ ለልጄ እንኳን አንድ ሱሪ መግዛት የማትችል ለማይነክ ካንተው ልጄ ምን ነው ማረገው ራስን እንደ ፈረንጅ አይተ ከዛ ከጥቀርሻ ይላል ከማንስ ቦልድ አሁን ኢትዮጵያኖች በጣም በቃ ወይኔ በስማ መልካችሁ የትኛው መልካችሁ ነው የሚያስደንቀው ቀን ከለሊት አይደል እንዴ በመልክ ስትሰዳደቡ የምትሉትኝ ገብርኤልን ከይስን ያውን አበሻ ሰው ሊሰድብ ይፈልጋል ቀን ከለሊት የራስ እንኳን ዜጋ ማታከብር ቀን ከለሊት በመልክ ስትሰዳደቡ አይደል እንዴ የምትሉት መልክ ምን ይመስላል መልክሽ ምን ይመስላል በፊልተር ውጪ ከሜካፕ ውጪ ያላችሁ ሰውን ስትሰዳደቡ አይደል እንዴ የምትሉትኝ ውዶቼ የትኛው ስብእናችሁ ነው ከሰው የሚያዛልቃችሁ ማርያምን እዚህ አሁን እኔ የሚገርመኝ ሰውን ይሳደባሉ ይሄ ጥቀርሻ ይሄ ጋምቤላ ይሄ ምድው ጋምቤላ የኛ ናቸው ይሄ ናይጄሪያዊ ይሄ ምናምን እያሉ ይሰዳደባሉ ጋምቤላን እኮ ለጋምቤላ ክብር የላችሁም እኮ እናንተ ለራሳችሁ ዜጋ ክብር የሌላችሁ ናችሁ ታው ናይጄሪያስ የታባታችሁ ያቃችኋል ለራስ ለጋምቤላ ለሐመር ህዝብ ክብር የሌለክ በከለራቸው የምትሰድብ ማሐየም ናይጄሪያ ጋር ትሄዳለክ እኛ ጋር እኮ ጥቁሮች እኮ ከለራቸው እኮ የጠቆረ እኮ እኛ ጋር እኮ አሉ እኮ ኢትዮጵያ ውስጥ እኮ አሉ ሚኖሩ የሰውን ወተት ተሳደባለክ የራስ ማህበረሰብን እንትን ትላለክ ከነዚህ ጋር እኮ ነው እኮ አንግባባም ጋይስ እኮ እንደው ዝም ብዬ ልድረቅ ብዬ ነው እንጂ አረኔ ምን ሰማቻለሁ እኔ የኔን ህይወት አታዩትም ጋይስ ትገምቱታላችሁ እንጂ አታዩትም መገመት ይቻላል ከጥቁር ወለድሽ ከጥቁር አረገሽ ከጥቁር ተነፋሽ ከጥቁር ጋር አደርሽ ከጥቁር ገባ መብታችሁ ነው መገመት ይቻላል የኔን ህይወት ግን ማወቅ አትችሉም ከኔ 4 ነጥብ መቼም ከኔ አታቁም መቼም መበላውን አጣቅ መጠጣውን አጣቅ ምኖርበት የትም አባህ አጣቅም ስለኔ እኔ ማሳይህን ብቻ ተቀበል 4 ነጥብ እሺ ውዶቼ ሁለት እግዚአብሔር ይስጣችሁ ቆይ ላመስግናችሁ ውዶቼ ከነዚህ ቦርኮ ጋርኮ ሰበሰብኳችሁ ሜምበር 2000 ሜምበር ስገባ 1000 ምናምን ነበር ወርዶ ነበር 2000 ሜምበር ያረጋችሁኝ እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ በጣም ነው ማመሰግነው ወዳችኋለሁ አከብራችኋለሁ ማንንም ሰው እስካሁን ድረስ አያችሁ ብቃቴን ተመልከቱ ጋይስ በፎቶ ገብቼ ለዛውም ዝም ብዬ እየተላገኩ አውርቼ ዝም ብዬ እስከ 3000 ሰው ማንንም እኮ አይዝም ጋይስ መቤቴ ማንንም ለኔ ሰጠውን በሉ እግዚአብሔር ለኔ ሰጠውን ለማንንም አልሰጠም ማርያምን ለኔ ሰጠው መድኃኒዓለም ለማንንም አልሰጠም ሰዎች ድራማ ፈጥረው ነው ይሄንን ቪው የሚያገኙት እኔ ዝም ብዬ ተላግጌ የሆነ ፍሩት ለጥፍ እየተጃጃልኩኝ ሰው ቁጭ ብሎ ያዳምጠኛል እግዚአብሔር ለኔ ያደረገውን ለማንንም አላደረገም በቃ እግዚአብሔር ለኔ ይሆንከውን ለማንንም ሰው አልሆንክም አምላኬ ለምታደርግልኝ ነገር ሁሉ አመሰግናለሁ እመቤቴን እግዚአብሔር ሁሌም ሞገስ ክብር ውሰድ ሁሉንም ሞገሱንም ክብሩንም ሁሉንም አንተ ውሰድ ማርያምን ጋይስ ማን ነው እስኪ ድራማ ፈጥረው ምናምን ብለው ነው ኮንት የሚሉትኝ ውዴ አንቺ ነሽ የምትቀኙ አቤልዬ አቤላ ጋሜው አንተ ነህ እንጂ የምትቀናው ውዴ ትልቅ ሰው ነህ አንተ ነህ የምትቀናው በዚህ እድሜክ እኔማ ለምን ቀናለሁ እግዚአብሔር የኔ ምኞት እኮ ነው ሰው የሚመኘው ቤታን ቀናታም እኮ ምትሉ አባቴ ሙት እኔ እንደማልቀናት አቃላችሁ ግን ምንድነው የናንተን ህመምና ቁስል ወደኔ መሸፈንና ሰው የሰውን አይምሮ መለወጥ ስለምትፈልጉ ነው ለምን ቀናለሁ እኔ ይሄንን ቪው ለማግኘት እኮ ሰው አሁን ዳውም ለወጣ ስላልኩ ነው
ጸጥ ብዬ እያወራ 3000 ምናምን ሰው እንኳን ይዤ ማለት ያንን ቪው ለማግኘት ሰው ድራማ ፈርጥሮ ነው የሚያገኘው፣ ተጫዋጭ ሆኖ ነው የሚያገኘው። በምንድን ነው እንትን የምለው? እስኪ ንገሩኝ። በምንድን ነው? በምናችሁ ነው የምቀናው? እስኪ በመቤቴ ይሄ ሁሉ አምላኬ ሰው ሞዴል ሰጥቶኝ እናንተ እኮ ሰው ቤት ተንጠልጥላችሁ ገዝት አስገብታችሁ ምናምን በፎቶአችሁን ራሳችሁ አብራችሁ ካርናቂ ነን ከሚሉት ጋር ለጥፋችሁ እኮ ነው እንትን የምትሉት። እኔ እንደዛም ልፋት አይጠበቅብኝም። እግዚአብሔር ከሰማይ ሰጥቶኛል 4 ነጥብ እና እኔ ሁሌም ክብሩንም ሞገሱንም እግዚአብሔር ይውሰድ። በሰው በእግዚአብሔር ይመካ ነው የሚለው መጽሐፍ ቅዱስም። እኔ በእግዚአብሔር ነው የምመካው። አለቀ። እግዚአብሔር የሰጠኝን በረከት ደግሞ ሁሌም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከናንተ ጋር ይሁን። ሁላችሁም ወዳችኋለሁ። ቻው። እሺ ማሮቼ። ግሽጣ ነው ቤታው አንዳንድ ግሽጣ ራስ ብዬ ለመስደብ ነው። ሙናዬ ሁላችሁም ቴንኪው። እግዚአብሔር ያክብርልኝ። አመሰግናችኋለሁ። ወዳችኋለሁ። እግዚአብሔር ከናንተ ጋር ይሁን። ማታ እንገናኛለን። አሁን 1 o'clock ሆኗል። ተጣጥቤ ልውጣ። አሁንስማ ምኑን ወይ ፍቅሬ ለወጥሽው እንዴ? እሺ እኔ ማር እሺ እኔ ማር እሺ ፎሎ አድርጌሻለሁ። ለምን አይ ዶንት ኖ ውስጥ የወደደሽ በቃ ፎሎ አድርጌሻለሁ። ደህና ደሩ። ቻው። በቃ ቻው ፍቅሮቼ ውድዳ